ማለዳ ስዕል ካለችን ስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን 7 ስግደት ስንወጣ። አዑዙ ቢላህ። እንደሰማችሁት 7 ጊዜ ለስዕላት እንሰግዳለን ያሉት ማርያም፣ ኪዳነ ምሕረት፣ ስላሴ እያሉ እየመረጡ ይሰግዳሉ። አይገርምም? ቆይ አእምሯችሁ እንዴት ነው የሚቀበለው ግን? ጥያቄ 7 አካላት አድርጋችሁ እንደው አእምሯችሁ ይቀበለዋል? ይገርማል። ግን በእስልምና ሙስሊሞች ለማን ነው የምንሰግደው ካልን ያው አምላክ እንደዚህ ይላል፣ ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለዓለማቱ ጌታ ለአላህ ነው በል። ስለዚህ ሙስሊሞች የምንሰግደው ህይወታችን፣ ሙሉ ነገራችን ለአምላካችን ብቻ ነው እንጂ ማርያም ምናምን እያልን አንሰግድም። እናንተ ግን 7 ጊዜ ለተለያዩ ለ7 አካላት ትሰግዳላችሁ። በጣም ይገርማል። ከሱም አልፎ ደግሞ የሚገርመኝ ነገር ምንድነው? ለስዕል የማይሰግድ ካለ ይገደላል፣ ይጠፋል። ማስረጃ ያው ተአምረ ማርያም እንደዚህ ይላል፣ በስዕሏ ፊት ስገዱ፣ በስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። ለማርያም ስዕል የማይሰግድ ካለ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክትም ይፈጸም ይሁን ይበሉ ይላል። ስለዚህ አንድ ሰው ለማርያም ስዕል አሰግድም ካለ ይሞታል፣ ይጠፋል ማለት ነው። መላእክቶች ይረግሙታል። በጣም ከሚያሳዝነው ከሱም አልፎ ደግሞ ሲጸልዩ አፋቸው ሽንኩርት የሚሸት ከሆነ ማርያም ራሱ ታባራቸዋለች። አሁንም ማስረጃ ያቀርብላችሁ። ገድለ ክርስቶስ ሰምራ እንደዚህ ይላል፣ ከዚያም የእመቤታችንን ስዕል ስትሳለም የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል፣ ወደ ኋላ ተመለሽ አለቻት ይላል። ስዕሏ ምን አለች? አፍሽ አትስገጂልኝ፣ ወደ ኋላ ተመለሽ ይላል። ስለዚህ አፋቸው እንኳን መሽተት አይችልም ማለት ነው። ማርያም ትቆጣቸዋለች። ኢቭን ከሱም አልፎ ደግሞ ሊገደሉም ይችላሉ። ወገኖቻችን እንደው እንደዚህ አይነት ፍልስፍና፣ እንደዚህ አይነት አስተሳሰብ አእምሯችሁ ይቀበለዋል? ነውዙ ቢላህ። አላህ ሂዳያ ይስጣችሁ። ወሰላሙ አለይኩም።